ለበኋላ ይቀመጥ። ሰለሞን ገበሬው እባላለሁ። ሰው ከገጠር ወደ ከተማ ይሸሻል። እኔ ደግሞ ከከተማ ወደ ገጠር። ገጠር ላይፍ ታውቃለህ? በጣም ደስ ይላል። ገበሬ ማለት በጣም ትልቅ ነገር ነው። እንደምታዩት እዚህ ጋር ሰላጣ አለ፣ እዚህ ጋር ቆስጣ አለ፣ እዚህ ጋር ጥቅል ጎመን አለ፣ እዚህ ጋር ቀይ ስር አለ፣ እዚህ ጋር ኖርማል ጎመን አለ፣ እዚህ ጋር ቲማቲም አለ። የተለያዩ ነገሮችን እናመርታለን። የከተማ ህፃን የሚበላው ምግብ ነው፣ የሚመገበው ምግብ ነው። አዋቂ የሚመገበው ምግብ ነው። አዛውንት የሚመገበው ምግብ ነው። ወጣት የሚመገበው ምግብ ነው፣ ሌላ ነገር አይደለም። ይህ ሁሉ ምንጩ ገጠር ነው። ይህ ሁሉ ምንጩ ገበሬ ነው። ይህን ያልኩበት ነገር ምን እንደሆነ ታውቃለህ? ሰሞኑን ሚዲያ ላይ ብዙ ፖለቲካ ፓርቲዎች ሲሟገቱ ሲከራከሩ አያለሁ። የሚያወሩት በቅርብ ስለሆነው ነገር፣ ስለ ኮሪደር ልማት፣ ስለፈረሰው ቤት፣ ስለፈረሰው በመንገድ ዳር ያለ ቤት፣ እየታየ ስላለው ስለ ትምህርት ካልኩለም ነው ብዙ ፖለቲካ ፓርቲዎች የሚያወሩት። ታውቃለህ? አመመኝ። አንድም ስለ ገበሬ፣ አንድም ስለ እርሻ ስለሚያርሰው ገጠር ስላለው ስለ ገበሬ የሚያወራ አላየሁም። እድሜ ለዚህ መንግስት ኮሪደር ልማትን ሰራ፣ ብዙ ነገር ሰራ። ለከተማ ሰዎች የከተማ ትሩፋት ብሎ በየቤታችን ብዙ ነገር እንድንሰራ ፈጠረ። ለገበሬዎች ጥሩ ኑሮ እንዲኖሩ፣ የተሻለ ኑሮ እንዲኖሩ፣ ከጭስ እየገላገላቸው ከከብት ጋር አብሮ ከማደር ነፃ እያወጣቸው፣ ማብራት አይተው እያበሩ እንዲኖሩ፣ ኤሌክትሪክ እንዲያበስሉ ብዙ ነገር አደረገ የመንግስት። ግን አንድም ፖለቲካ ፓርቲ ስለ ገበሬ ሲቆረቆር አላየው። በጣም አሳዘነኝ። ለዚህ ገበሬዎቹን መደገፍ ይገባናል። ገበሬዎችን ልናበረታታ ይገባል። ገበሬዎችን ልናሰለጥን ይገባል። ገበሬዎችን ልናዘምን ይገባል። ይህን የሚል ፖለቲካ ፓርቲ ምንም ነገር የለም። ፈልጌ ያጣው እና እኛ ደስ ብሎናል። ከኔ ጋር ገበሬ መሆን ይፈልጋሉ? ይህን ፔጅ ፎሎ አድርጉ። ብዙ የምንሰራው ነገር አለ። ብዙ የምንፈጥረው ነገር አለ። ተከታተሉ። ላይክ፣ ሼር፣ ኮመንት በማድረግ ይህን ፕሮግራም አበረታቱ። ቴንኪው። ሙዜ ልብላ።